ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላቸው የተለያዩ ቁርጥና ክትፎ አገልግሎት የሚሰጡ ቤቶች ጋር ሂደን የሚሰጡትን ሰርቪሶች እንዲሁም ደግሞ ዋጋቸውን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ወሰን አካባቢ በሚገኘው ሸገር ገበታ ቁርጥና ክትፎ ነው። የሚሰጡትን ሰርቪሶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ልታወቅ ቤታችንን ማስታወቂያ ነው። እኔ በአምላክ እባላለሁ። ቤታችን ያው ሸገር ገበታ ይባላል። ወሰን አካባቢ ነው የሚገኘው። የምንታወቀው በቁርጥና ክትፎ ነው። አሪፍ ቁርጥና አሪፍ ክትፎ አለን። ከዛ ውጭ ደግሞ የውስጥ አሪፍ ምግቦች አሉ። የምንሰጣቸው አገልግሎቶች የምግብና የመጠጥ አገልግሎት። መልካም። እኛም እንግዲህ ዛሬ እዚህ የተገኘ ነው በሸገር ቁርጥና ክትፎ የተለያዩ አይነት የምንሰጣቸውን ሰርቪሶች በዲቴል ነገር ለመመልከት ነው እና በዋነኝነት እናንተ ጋር ምግብና መጠጥ ነው ብለሽኛል። ሌላ ምን አይነት ሰርቪሶች ይገኛሉ? እዚህ ጋርም እንግዲህ የጀበና ቡና ይታየኛል እና ጠቅላላ አድርገሽ ስላለው ነገር በደንብ በስፋት ብትነግሪኝ። እንዳልኩሽ የምንታወቀው በጥሬና በክትፎ ነው። ሞር ደግሞ አሪፍ የውስጥ ምግብ አለን፣ በዛ እንታወቃለን። እንደምታዩ ቡና አለን፣ የጀበና ቡና አለን። ደግሞ ባር አለ። አክቹዋሊ አጠቃላይ አብዛኛውን መጠጥ እንሸጣለን፣ ከጠጅ ጀምሮ ባህላዊ መጠጥ፣ ከዛ ውጭ ቢራ ነገር አጠቃላይ አለን። አልኮል ነገርም አለን። የመጠጥ አገልግሎት እንሰጣለን። መልካም። እንግዲህ ተመልካቾች እዚህ ሲመጡ እዚህ ያለውን ሰርቪስ ብቻ ነው የሚያገኙት ወይስ ደግሞ የተለያዩ ፕሮግራም እንግዲህ የሚኖርባቸው ተመልካቾች ይኖራሉ እና ውጪ ሆነው አገልግሎት ከእናንተ ቢጠይቁ ማግኘት ይችላሉ? ይችላሉ። የቢዩ አገልግሎት ዴሊቨሪ እንሰጣለን። ከዛ ውጭ ደግሞ ከተሪንግ አገልግሎት አለን። ለሰርግ፣ ለልደት፣ ለተለያየ ፕሮግራም ወደ ውጭ ከተሪንግ እንሰራለን። ቀድሞ ቡክ ማድረግ አለባቸው ወይስ ኤኒታይም ማግኘት ይችላሉ? ኤኒታይም ያው ትንሽ ይከብዳል። ሞር ቀደም ብሎ ቡክ ቢያደርጉ ከተም ነገሮች ስለሚኖሩ ለእኛም ለእነሱም አሪፍ የሆነው ቀደም ብሎ ከ2 ከ3 ቀን በፊት ኦርደር ቢያደርጉ ይመረጣል። መልካም። እንግዲህ ቤቱም ሳይሆን በጣም ሰፋ ያለ ነው። በርካታ ሰዎችን ማስተናገድ ይችላል። እንደው ግን ተመልካቾች እዚህ መጥተው ቢስተናገዱ ምን ያክል ሰዎችን መጥተው እዚህ ማስተናገድ ይችላል? ቤቱ እንደምታየው አክቹዋሊ በጣም ሰፊ ነው። ከ300 በላይ ሰው ሊያስተናግድ ይችላል። እንዳልኩሽ ለሰርግ አለው በተለይም አለውና እዛ ጋርም አለ። እንደምታየው እዚህ ጋር ብቻ እስከ 40 ምናምን ሰው ይዛል። እዛ ጋርም እስከ 100 ሰው ይዛል። ብዙ ጊዜ እንደዚህ ለፕሮግራም ለኢቨንት ወይ ደግሞ ለልደት ለሰርግ ምናምን አንዳንድ ቦታ ለምሳሌ የኛውን ፓርቲ ብቻ ተጠቅመነው እናውቃለን። እስከ 100 ሰው ይዝልናል እና ሰፊ ነው ቤታችን። ስለዚህ ሰርግም የተለያዩ ፕሮግራሞች ቢኖሩባቸው እዚህ መጥተው በትክክለኛው መንገድ ብዙ መስተንግዶችን ያገኙ ማክበርም ፕሮግራማቸውን ማድረግ ይችላሉ ይቻላል። እንደምታየው ሰፊ ነው። ለሰርግ ለልደት በዚህ አጋጣሚ መታችሁ ተጠቀሙ። ቤታችንን ጎብኙልን፣ ትወዱታላችሁ። እኛም እንግዲህ ዛሬ እዚህ መጣነው የሚሰጡትን ሰርቪሶች የተመልካቾችን አስቃኝተን እነሱ መጥተው እንዲገለገሉ ነው እና እስቲ ቤቱን ደግሞ የጎበኘን ያለውን ቪው ደግሞ ብናሳያቸው ደስ ይለኛል። ይቻላል። አሁን እንግዲህ ከበር ላይ ወደ ውስጥ ገባ ብለን እንግዲህ አረፍ ብለናል። እዚህ ምን አይነት ሰርቪሶች ይገኛሉ? እንግዲህ ከኋላይም እንግዲህ ባሩ ይታየኛል እና ስለሱም ጠቅላላ አድርገሽ አንዳንድ ነገሮችን ብትነግሪኝ። እሺ፣ ያው እንደምታየው ባራችን ይታያል። አጠቃላይ መጠጥ አለ። ከባህላዊ መጠጥ ጀምሮ ጠጅ ይታያል። ከዛ ወይኖች አሉ፣ የተለያዩ ወይኖች አሉ። አልኮል አለ፣ ቢራ አለ። ከዛ ውጭ ደግሞ ሞጂቶ እንሰራለን። እነዚህ ናቸው እንግዲህ። እኔ እንግዲህ ስገባ የወደድኩት የበለጠ ደግሞ ምንድነው ቪው ነው። በጣም የሚያምረው ሁሉም ቦታ ላይ እዚህ ያለንበት ቦታ ላይ ፊት ለፊት ላይ ያለው ጋር እዛ ጋር ያለው በጣም የሚያማምረው እና እዚህ ሲመጡ እንግዲህ ከመመገባቸው በተጨማሪ ደግሞ ቪውን እየተመለከቱ ደስተኛ ይሆናሉ ብዬ አስባለሁ። ሌሎች ደግሞ ምንድነው ተመልካቾች እዚህ ሲመጡ ከምግቡ በተጨማሪ የመጠጥ አገልግሎቶች አሉ። ዘርዝረሽ ይልኛል። ግን እነዚህ የመጠጥ አገልግሎቶች ውጭ ላይ የሚወጣሉ? ወደ ውጭ የሚፈልግ ሰው ገዝቶ መጠቀም ይችላል። ሞር ግን ብዙ ጊዜ እዚህ ነው የምጠቀሙት። እንዳልሽው ቤቱ ኢንተሪዮ በጣም የሚያምረው የቤቱ ዲዛይን እንዳየሽው ነው።
ብዙ ሰው ቤቱን ብሎ ነው የሚመጣው እና የከስተመርስ አስተያየት ምን ይመስላል? ተመቶ ከተጠቀመ በኋላ የሚሰጣቸው አስተያየትስ ምን ይመስላል? ደስተኛ ናቸው በጣም እንዳልኩሽ ቤቱን ይወዱታል። ከዛ ደግሞ እኛ በምንሰጣቸው ሰርቪስ በጣም ደስተኞች ናቸው። በምግባችንም አብዛኛው ከስተመር ደስተኛ ነው። እኛም በተቻለ መጠን ጥሩ ሰርቪስ ነው የምንሰጣቸው። ቅር ያለው ከስተመር ይኖራል ብዬ አልጠብቅም። እሺ እንግዲህ ያው ያለውን ነገር በደንብ ተመልክተናል። ሌላ ቦታም ደግሞ ሌላ ቦታዎች ላይ ስላሉ እነሱም ደግሞ ሂደን እያየን ደግሞ የምንነግራቸው ለተመልካቾች የምናሳያቸው ይሆናል። እንመለከታቸው። እንግዲህ በደንብ አሩን ሌሎች ሰርቪሶችን በደንብ ተመልክተናል። እናንተ ጋር የሚሰጡት ምግቦች ደግሞ አይነታቸውን ምን አይነት ነው፣ ዋጋቸውስ ምን ያክል የሚለውን ነገር ደግሞ ብትነግሪኝ። እሺ ደስ ይለኛል። ሞር ደግሞ ሜኑ ይምጣና ያለውን ነገር ዋጋውን ስለ ምግቦች በደንብ እናወራለን። የምግብ ዝርዝራችን ይሄን ይመስላል። ዋጋቸውም ፌር ነው ብዬ ነው የማስበው። ለምሳሌ እናንተ ጋር ካሉት እንግዲህ ያው ቤቱ የሚጠራው በቁርጥና ክትፎ ስለሆነ ከቁርጥ እንጀምርና ምን አይነት ቁርጦች አሉ፣ እንዲሁም ደግሞ ዋጋቸውስ ምን ያክል ነው? ቁርጣችን 1 ኪሎ ከ2400 ነው። ግማሽ ሲሆን 1200። ጎረድ አለ። የተለያዩ ጥሬም ሸክላም የተለያየ ምግብ አለ። ሞር ደግሞ የውስጥ ምግብ አለ። ሌሎቹን ቼክ ማድረግ ትችላለሽ። ፌር ናቸው። ዋጋውን ፌር ነው ብዬ ነው የማስበው። ስፔሻል ምግቦች አሉ እንዳልኩሽ ቅድም ሸገር ከገበታ ስፔሻል ኮምቦ አለ። ንጉስ ተብሎ አለ። የተለያየ ከ10 በላይ 10 እና ከዛ በላይ አይነት ያለው ነው። ዋጋቸው እዚህ ጋር ቼክ ማድረግ ትችላለሽ። አሁን ለምሳሌ 10 እና ከዛ በላይ ብለሽኛል። ለምሳሌ ምን ነገሮች ይከተቱበታል የሚለውን ነገር ተመልካቾች ማወቅ ይፈልጋሉ ብዬ አስባለሁ እና እሱን ደግሞ ለምሳሌ ንጉስ የሚባለው ምግብ እንዳልኩሽ ጥብስ ፍርፍር አለው። ጥብስ ፍርፍር 2 አይነት ነው፣ በአልጫ እና በቀይ አለው። ጎረድ አለው፣ ክትፎ አለው፣ አይብ ነገር አለው፣ ጎመን አለው፣ ጎመን በስጋ አለው፣ ሸክላ ጥብስ አለው፣ ጎድን አለው። ከላይ ሞር ሰው ወዶት የሚጠቀመው ምግብ እኔ የቤታችን ስፔሻል ምግብ ነው ብዬ የማስበው ንጉስ ነው እና መጥተው ቴስት ያድርጉ። ስለዚህ ሲመጡ የቤት ስፔሻል የሆነ ንጉስ ነው። አሁን ለምሳሌ ንጉስን ቢያዙ እስከምን ያክል ሰዎች ማስተናገድ ወይም ደግሞ ማጥገብ ይችላል? ያው እንደ ሰው ነው እሱ። እኔ ከ3 እና 4 ወይ 4 ሆኖ መመገብ ይችላል። በደንብ ያጠግባቸዋል ብዬ ነው የማስበው። እንደ ሴትና እንደ ወንድ ይለያያል። ግን ከ3 ሰዎች ወይ ደግሞ 4 ሰዎች 3 እና 4 ሰው ልጠቀሙ ሪከመንድ ይደረጋል። እስቲ እንግዲህ ዋጋውን ደግሞ ማወቅ ፈለግኩኝ። ንጉስ የሚባለው የዚህ ቤት ስፔሻል ምን ያክል ነው ዋጋው? ዋጋው አሁን ትንሽ አፕዴት አድርገነዋል። 1600 ይሆናል ማለት ነው። መልካም። ሌሎች ምን አይነት ምግቦች አሉ? ለምሳሌ እናንተ ጋር ከስፔሻል ምግባችሁ ውጪ ደግሞ ለምሳሌ ጥብስ ማዘዝ ቢፈልጉ ሸክላ ሲሆን ሌሎች ነገሮች ነው በተወሰነ መንገድ ነገር ይቻላል። ሸክላ ያው እንዳልኩሽ ስጋ ቤት ነው፣ የስጋ ቤት ነው። የውስጥ ምግብ ተብሎ ይለያያል። ስጋ ቤት ከጥሬ ጀምሮ ሸክላ፣ ሆላንዶ ጎረድ በፈለግሽው መጠን 1 ኪሎ 2 ኪሎ እዛው ነው ማዘዝ የምትችይው። ከዛ ውጭ ግን የውስጥ ምግብ ነው ያለን። እንዳልኩሽ የውስጥ ምግብ በጣም ሰው ወዶት የሚጠቀመው ብዙ ጊዜ እኛ ጋር የውስጥ ምግብ ነው። እንዳልኩሽ ብዙ ስፔሻል ምግቦች አሉ። ስፔሻል ኮምቦ አለ፣ ንጉስ አለ። ስፔሻል ኮምቦ ምን ያክል ነው? ስፔሻል ክትፎ አለ። ዋጋቸው ከ2000 ጀምሮ እንዳልኩሽ እስከ 1800 አለ፣ 1600 አለ። ፌንቶ ተብሎ አለ። ምን ያክል ነው? ፌንቶ ዋጋው 2000 ብር ነው። ከዛ ውጪ ኮምቦ ስፔሻል ኮምቦ 1800 ነው። ያው እያንዳንዱ ምግብ የራሱ ስፔሻል አለው። ለምሳሌ ኖርማል ክትፎ አለ፣ ስፔሻል ክትፎ አለ፣ ኖርማል ዱለት አለ፣ ስፔሻል ዱለት አለ። ዋጋቸው እንደ ምግቡ ይለያያል። መልካም። አሁን ለምሳሌ ኖርማል ሲሆን ስፔሻል ሲሆን የተለያየ ነው ዋጋቸውም፣ ምግቦቹም የተለያየ ነው፣ ዋጋቸውም የተለያየ ነው። ዋጋቸው ምን ያክል ነው? ኖርማል ሲሆን ዋጋቸው ምን ያክል ነው? ስፔሻል ሲሆን ምን ያክል? ያው ተመልካቾቻችን ዋጋውን በሙሉ አውቀው እንዲመጡ ስለፈለግን ነው እና ኖርማል ሲሆን ዋጋቸው ምን ያክል ነው? ስፔሻል ሲሆን ደግሞ ክትፎ ምን ያክል ነው? ስፔሻል ክትፎ 1400 ነው። ኖርማል ክትፎ 1200 ነው። ልዩነቱ የሆነ ልዩነት ይኖረዋል። ኖርማል ላይ ስፔሻል ደግሞ አድም ያደረግባቸው ነገሮች ይኖረዋል። ብዙም እንትን የለውም፣ ብዙም ልዩነት የለውም። ያን ያህል ደግሞ ውድ መባል ኮምቦስ ኖርማል ኮምቦ ስፔሻል ኮምቦ ሲሆን ስፔሻል ኮምቦ እንዳልኩሽ 1800 ነው። ኖርማል እና ስፔሻል ተብሏል። ብዙም ልዩነት የላቸውም። ለምሳሌ ኖርማል ኮምቦ 1000 ብር ነው፣ ስፔሻል ደግሞ 1800 ነው። ልዩነት ግን አክቹዋሊ ያላቸው ግዴታ ነው። ስፔሻል ሲሆን የተለያየ ስፔሻል ነገር ይጨመርበታል።
ልዩነቱ እንደዛ ነው። ተመልካቾች እንግዲህ እዚህ ሲመጡ ከምግቡም ከመጠጡም ደግሞ በተጨማሪ ቆንጆ ቡና እየጠጡ ደግሞ ይዝናናሉ። ስለዚህ ተመልካቾቻችን እዚህ መጥተው እንዲዝናኑ እንዲደሰቱ እኛ መልእክታችን ነው። እንግዲህ በመጨረሻ ተመልካቾቻችን እናንተን በምን ሊያገኛችሁ ይችላሉ? አድራሻችሁን፣ ሌላም ብራንች ካላችሁ ጠቅላላ አድርገሽ ንገሪኝ። እሺ፣ ለጊዜው ብራንች የለንም። አሁን መገኛችን ወሰን ሸገር ገበታ ነው። ወሰን ግሮሰሪ አካባቢ ነው። ማንም ሰው ያውቃል። ያው ወሰን መጥቶ ይጎብኙን፣ ምግባችንን ሞክሩት፣ ትወዱታላችሁ። ከዛ ውጪ ቡናችንን ሞክሩ፣ ልጋብዝሽ ነው፣ ትወጂዋለሽ። ወደዛ አመሰግናለሁ በጣም። የቡና ቦታችን እንግዲህ ይሄን ይመስላል። ወደድሽው? ቡናችንን ትቀምሹና ያለሽን አስተያየት ትነግረናለሽ። ትወጂዋለሽ ብዬ አስባለሁ። እንዴት አየሽ ቡናችን? በጣም ቆንጆ ቡና ነው። በጣም ወድጄዋለሁ። እንግዲህ ተመልካቾች ሲመጡ ከምግቡ ከመጠጡ በተጨማሪ ቆንጆ ቡና እንግዲህ ይጠጣሉ ብዬ አስባለሁ። እንዲመጡ ምን መልእክት ነው? በመጨረሻ የምታስተላልፊው መልእክት ካለ አንቺ አስተላልፊና እንለያይ። እሺ፣ እንግዲህ እኔ የማስተላልፈው አንቺ እንዳልሽው ቡናችንን ወደድሽዋል። ቡናችንን መጣችሁ ቅመሱት። ከዛ በተጨማሪ ምግባችንን ሞክሩት። ቆንጆ ምግብ አለን። መገኛችን ሸገር ገበታ ወሰን ጋር ነው። አመሰግናለሁ። እናንተም እናመሰግናለሁ። መልካም ቀን ይሁን። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ መሰናገል አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በሚሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ቦሌ ብራስ አካባቢ በሚገኘው ምሳሌ አዲስ ስፔሻል ቁርጥና ክትፎ ውስጥ ነው። የተለያዩ አይነት ሰርቪሶችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሰላም ነን። እንታወቅ እንዲሁም ደግሞ ቤታችንን ማስተዋወቅልን። ቤታችን ምሳሌ አዲስ ይባላል። ከኢጎ ቸርች ጀርባ ወይም ደግሞ ከዮዳብ ሴኒያ ገባ እንዳሉ ያገኙታል። አንተ ስም አልበል? ፍሬዘር እባላለሁ። እንግዲህ እዚህ የመጣ ነው የተለያዩ አይነት ሰርቪሶች ዙሪያ ተመልካቾችን ለማስቃኘት ለማድረስ ነው እና በዋነኝነት ተመልካቾች እናንተ ጋር ሲመጡ ምን አይነት ሰርቪሶችን ማግኘት ይችላሉ? የምንሰጠው የመስተንግዶ አገልግሎት ነው። ምን አይነት ያው በቂ የሆነ የመኪና ማቆሚያ ያለን፣ የመጠጥም ሆነ የውጭ ትዕዛዝ፣ የውስጥ አገልግሎት ቪአይፒም ቪቪአይፒም ክላሶች አሉን። የመጠጥ አይነት ከድራፍት እስከ ቢራ፣ ውስኪ የመጠጥ አይነቶች አሉን። የምግብ አይነት ፋስት ፉድም እንዲሁም የፈረንጅ የሀበሻ ምግብ አገልግሎት እንሰጣለን። ይሄ ነው ያለው በቤታችን። መልካም እንግዲህ ከዚህ ቤትም ውጪ ላሉ ሰዎችን ቢያዙ መድረስ ይችላል ብለኸኝ ነበረ እና በማንኛውም ቦታ ሆኖ ቢያዙ መድረስ ይችላል ወይስ እዚህ አካባቢ ላለ ሰው ብቻ ነው? በማንኛውም ቦታ ቢሆን ያው የማድረስ አገልግሎት እንሰጣለን። ዴሊቨሪ የሚሰሩ ልጆች ስላሉን በእነሱ በኩል የትኛውም ቦታ በተደወለልን ስልክ መሰረት የማድረስ አገልግሎት እንሰጣለን። መልካም እንግዲህ ቤታችን ስም ምሳሌ አዲስ ቁርጥና ክትፎ ይባላል እና ብዙ ጊዜ ሰዎች ስጋ ላይ ብዙ የሚያነሱት ነገር አለ፣ ብዙ ንጉስ ነገሮች አሉ እና ይህን መመስከር የሚችለው በእርግጥ ከስተመር ቢሆንም በእናንተ አፍ ደግሞ እንስማው። ምን ያክል ጥራቱን የጠበቀ ነገር ነው ተቀርቦ ከስተመሮች ብለውን ነገር ንገረን። እግዚአብሔር ይመስገን በየትኛውም ቦታ ስንሄድ ከስተመር ከሚሰጡን አስተያየት ያው ጥሩ ነው፣ አገልግሎታችሁ አሪፍ ነው፣ በርቱ፣ ቀጥሉበት የሚል አስተያየት ነው የተሰጠን ያለ ነው። እስካሁን በነበረን ስራ አሪፍ ነው። ከዚህ በኋላም ደግሞ ባለው ስራችን የበለጠ ጥራቱን የጠበቀ ነገር ለማቅረብ ከወዲሁ ዝግጅታችንን ጨርሰናል። መልካም ስመለከተው ቤቱ በጣም ኢንተሪየሩ በጣም የሚያምረው ሰፋም ያለ ነው እና ይሄ ብቻ ክላስ ምን በመባል ይታወቃል? እንዲሁም ምን ያክል ሰዎችን የመያዝ ብቃት አለው? አጠቃላይ ሰዎችን መያዝ ብቃት ያለው ሬስቶራንትም አለን፣ እንደምታየው ቪአይፒ ክላሶችም አሉን፣ የባር አዳራሽም አለን። ከ100 እስከ 150 ሰው የመያዝ እድል አለው። አጠቃላይ ነው ወይስ ይሄ ክላስ ብቻ ነው? ይሄን ክላስ ብቻ። አጠቃላይ ከ400 እስከ 500 ሰው የመያዝ። በእርግጥ ሌሎች ብዙ ክፍሎችም አሉ ብለኸኛል። በኋላ ላይ በደንብ ብንጎበኛቸው የምናያቸው ነገሮች ይሆናል። ይሄ ብቻ ግን ከስንት ሰው በላይ ይዛል? ከ100 እስከ 150 ሰው። በማንኛውም ጊዜ መጥተው ቢገለገሉ ሁልጊዜም ክፍት ነው አይደል? ክፍት ነው። በቂ መኪና ማቆሚያ ቦታ አለ። የመስተንግዶ ልጆችም አሉ።
ሁሉም ነገር ምቹ የሆነ አገልግሎት እየሰጠን ያለ ነው። መልካም ደግሞ እየተመለከትናቸው ደግሞ የቅድም የጠቀስክልኝ ብዙ አይነት ክፍሎች አሉ ብለኸኛል። እነሱን እየተመለከትን ደግሞ ብናይና ለተመልካቾቻችን ብናስቀኝ ደግሞ ግልጽ ይሆንላቸዋል ብዬ አስባለሁ። ብንመለከት ደስ ይለኛል። መልካም እንግዲህ ወደ መጀመሪያው ክላስ ገብተናል። ይሄ ክላስ ምን በመባል ይታወቃል? ባር ነው። ይሄ ውስኪ ባር ነው። ከስተመሮች በሚፈልጉት መጠን መጠቀም ይችላሉ። ድራፍትም ሊገባ ይችላል፣ ውስኪም ሊገባ ይችላል። ያው ተመሳሳይ አገልግሎት ነው የሚሰጠው። ትንሽ ለየት የሚያደርገው ያው ውስኪ ባር ላይ ቁጭ ብለሽ ነው የምትዝናኙ። የመስተንግዶ አገልግሎቱ ምቹና ቀልጣፋ የሆነ የመስተንግዶ አገልግሎት ይኖረናል። እኛ በእርግጥ የመጣነው ቀን ላይ ነው፣ ግን ይሄኛው ባሩ አገልግሎት ሌሊትን በሙሉ ይሰራል ወይስ ቀን ላይ ብቻ ወይም እስከ ግማሽ ሰዓት ብቻ ነው ሌሊት የሚሰራው? ሙሉ ቀን አገልግሎት ነው እስካሁን ባለን እየሰጠን ያለ ነው። ሌሊት ይሰጣል? ሌሊት እስከ 6 ሰዓት አገልግሎት እንሰጣለን። እስከ ግማሽ ሰዓት ማለት ነው። ሌሊቱን ግማሽ ሰዓት፣ ቀን ደግሞ ሙሉ ሰዓቱን መስጠት ይችላል ማለት ነው። ሙሉ ሰዓት እንደምንመለከተው እንግዲህ በጣም ይሄ ራሱ ባሩ ብቻ ሰፋ ያለ ነው። ብዙ ሰዎች ማስተናገድ ይችላል። ግን እስከምን ያክል ሰዎችን ይሄ ማስተናገድ ይችላል? ወይስ የሚጨመሩ ደግሞ አድ የሚደረጉም? ያው እንደምታዩ ሰፊ ነው፣ ምቹ የሆነ ቦታ ነው ያለው። ከ60 እስከ 70 ሰው የመያዝ አቅም አለው። ይሄ ባራችንም እንደምታዩ ሰፊ የሆነ በጣም ያለው ደግሞ ኳስም ማየት የሚፈልግ ሰው ካለ ምቹ የሆነ የዲሽ ቲቪ አገልግሎት አለ። ከተከፈተ ግን ምን ያክል ጊዜ ሆኗል ይሄ ቤት? አጠቃላይ ምሳሌ አዲስ 4 ወር ነው። ያው ቅርብ እንደውም እንደ ቅርብ ጊዜነት አይደለም። ብዙ ነገሮች ስመለከተው ጥንቅቅ ያሉ ነገሮች ናቸው። የተመለከትኳቸው ያሉ ነገሮች በጣም አሪፍ ናቸው ብዬ አስባለሁ። ሌላ ቦታም ማሳየት እችላለሁ። የሬስቶራንት አገልግሎት አለን። ሬስቶራንታችንን ከዚህ በስተጀርባ የሚገኝ ይሆናል። ቀጣይ ወደ ቪአይፒ ክላስ እናሳያችሁ ይሆናል። አሁን ደግሞ ወደ ቀጣዩ ክላስ መጥተናል። ይሄስ ምን በመባል ይታወቃል? ይሄ የሬስቶራንት አገልግሎት ነው የሚሰጠው። ሰው የተለያየ ከስተመር ይገባል። የምግቡም አገልግሎት እንዲሁም ትኩስ ነገርም ሊሆን ይችላል። ማንኛውም በቤት ውስጥ የሚሰሩ ነገሮችን አገልግሎት የምንሰጥበት ቦታ ነው። ለሰዎቹ የተሰራው ምቹና ፈጣን በሆነ ነገር ነው። የሙዚቃም የድምፅ ያከፋፈት ሁኔታ ከሌሎቹ ለየት ባለ፣ ምክንያቱም ድምፅ ትንሽ ቀዝቀዝ ይላል። ምክንያቱም ሰው ራሱን ማዳመጥ ሊፈልግ ይችላል። በዛ መልኩ ነው ስታንዳርድ የተደረገው። ለምታየው በጣም ቆንጆና ምቹ የሆነ ቦታ ነው። ያስታውቃል በጣም እንግዲህ ትንሽ ዘጋ ግርግሮች በዛው ወደዚህ ስንገባ ግን ሰከን ረጋ ነገር ያለ ነውና ያው ቪአይፒ ክላስ እንደሚሆኑ ለተመልካቾች ለሚመጡ ሰዎች እንግዲህ በሚመች ሁኔታ ነው የቀረበው ብዬ አስባለሁ። ይሄስ ምን ያክል ሰዎች ማስተናገድ ይችላል? ይሄ እንደምታየው ያው ሰፊና ምቹ የሆነ ቦታ ነው። ከ100 እስከ 120 ሰው የመያዝ አቅም አለው። ስለዚህ በምንሰጠው ደግሞ የስብሰባ አዳራሽ አድርገን መጠቀም እንችላለን። ሌላም ደግሞ የተለያዩ አይነቶች ልደት ሊሆን ይችላል፣ ሰርግ፣ የትኛውም ፕሮግራም ካለ ማስተናገድ የምንችልበት የራሱ እዚህ ጋር ሻወር፣ ሽንት ቤት ያለው ቦታ ነው። እንደምታዩ ጥራቱን በጠበቀ ደረጃ ነው የተሰራው። ይሄን ያለው ነው። ስለዚህ ኖርማል ፕሮግራም ላለባቸው ሰዎች እዚህ ይመጡ ማድረግ ይችላሉ። ቀድሞ ቡክ አድርገው ነው ቀድሞ ኦርደር የሚያደርጉበት መንገድ አለ። ያው እኛ ጋር ኮሚኒኬት ያደርጉና ማለት ፕሮግራማቸው መች ነው የሚከፍሉት ካርድ ሊኖር ይችላል። ፕሮግራማቸው በሚጀምር ሰዓት ዝግ አድርገው ብቻቸውን መጠቀም የሚችሉበት መንገድ አለ ማለት ነው። መልካም። ግን አሁን ቪአይፒ ክላስ ሲሆን ከኖርማሉ ክላስ ዋጋ ላይም ጭማሪ ይኖራል ብዬ አስባለሁ አይደለ? ያን ያክል ዲፈረንስ አለ ወይስ ተናጣኝ ነው? ለምሳሌ እዚህ እና እዛ ጋር የሚሰጡ የመስተንግዶ አይነቶች አንድ አይነት ናቸው። ቪአይፒ ክላሶች ደግሞ ስንገባ ቀጣይ የምናየው ይሆናል። የዋጋ ጭማሪም አለው። ፕላስ ቱ ዛት ሌላ ከስተመርም መግባት አይችልም። ምክንያቱም እነሱ ገቡ ቀድሞ ኦርደር ካረጉ ሌላ ከስተመር ተጨማሪ ከስተመር ድረስ አይገባም ማለት መግባት አይችልም ማለት ነው። መልካም። ሌሎችም ደግሞ እንመልከታቸው እስኪ። ቀጣይ ወደ ቪአይፒ ክላስ የምንወስዳቸው ይሆናል። እስኪ ቪአይፒ ክላሳችን ነው። እሺ እንጎብኝ። ቪአይፒ ክላሶቻችን በዚህ ለምታያቸው ሊሆኑ ይችላሉ። ያልገባንበት ምክንያት ከስተመሮችን ፕራይቬሲ ለመጠበቅ ወይም ያው ቪአይፒ እንደመሆኑ መጠን እንግዶች አጋጣሚ ሆኖ ስላሉን እንግዶች ትንሽ የራሳቸው የሆነ ፕራይቬሲ መጠበቅ መቻል ስላለብን፣ ስለዚህ የእነሱን ሴፍቲ ለመጠበቅ ያክል ቪአይፒ ክላሶችን አሁን ለማየት አልቻልንም። ከሌላው በተለየ ነገር ያው ክላሶቹ ዝግ ነው። የሚፈልጉት አይነት የመጠጥም የሆነ የምግብ አገልግሎት ይሰጣል። ግን ያው ቪአይፒ እንደመሆኑ መጠን ሌላ ከስተመር እንዲቀላቀልም ሆነ እንዲጨመርባቸው አይፈልጉም። እኛም ደግሞ እሱን የማድረግ ሀሳቡም ህልሙም የለንም። አንድ ክላስ ሲሰጠው አንድ ሰው ለራሱ ነው ሊጠቀመው የሚችለው። ሲወጣ ነው ለሌላ ሰው ኦርደር ልናደርገው የምንችለው።
ያለን አገልግሎት ይህን ይመስላል። የራሱ ሽንት ቤት፣ የእጅ መታጠቢያ አለው። ከሌሎች ክላሶች ጋር አይገናኝም። ውስጥም የራሱ ባር አለው። የራሱ የሆነ ባርቴንደሮች አሉት። ቀጣይ ደግሞ ወደዚህ ሌላ አገልግሎት አለና ስለዚህም አገልግሎት ደግሞ ንገረን። መልካም። እሺ፣ እዚህ ጋር ያው እንደምታየው ምቹ የሆነ ቦታ ላይ የትኩስ ነገር አገልግሎት እንሰጣለን። የሚሰጠው ትኩስ ነገር የጀበና ቡና እንዲሁም የከሰል አገልግሎት ሻይ ነው የሚሰጠው። ለከስተመሮች ምቹና ትይዩ በሆነ ቦታ ለከስተመሮች ጥሩ የትኩስ ነገር አገልግሎት ነው የምንሰጠው። እንደምታየው ረካቦታችን ያምራል። የስኒ አደራደራችን ያምራል። ሌላ ደግሞ እዛ ጋር እንደምታየው ያው የድራፍት አገልግሎት እንሰጣለን። ሀበሻ ድራፍት ነው አገልግሎት እየሰጠን ያለ ነው ለከስተመሮች ትይዩና ምቹ በሆነ ሁኔታ። ምክንያቱም ከስተመሩ የሚፈልገውን ነገር በጥራቱ በጠበቀ ነገር ያገኛል ወይ ለማለት ያስችል ያው ፊት ለፊት በሆነ መልኩ ነው አገልግሎቱን እየሰጠን ያለ ነው። ቀጣይ ወደ ኪችናችን ገብተን ኪችናችንም ደግሞ ለከስተመሮች በምን አይነት መንገድ ነው ምግብ የሚሰራበት የሚለውን እናስጎበኛቸው ይሆናል። እሺ፣ ደስ ይላል። አሁን ደግሞ ወደ ኪችኖች መተናል። እንግዲህ ያለውን የሚሰሩትን ነገሮች እስቲ ንገረን። ያው እዚህ የምንሰራ የፈረንጅም የሀበሻ ምግብ አገልግሎት እንሰጣለን። እንደምታየው ኪችናችን ሰፊና ምቹ የሆነ ቦታ ነው የያዘው። ከስተመር የፈረንጅና የሀበሻ ምግብ ሲፈልግ አገልግሎት የሚያገኝበት መንገድ አለ። ፒዛ፣ በርገር እንሰራለን። ሌላ ባህላዊ ምግቦችን ክትፎ አለ፣ ማህበራዊ ኮምቦ፣ የትኛውም አይነት ምግብ ይሰራል። ስለዚህ የትኛውም ምግባችን በጣም ተወዳጅና እጅግ ፈጣን የሆነ ጥራቱን የጠበቀ አገልግሎት ነው እየሰጠን ያለ ነው። ስመለከታቸው በጣም ፈጣን በሆነ መንገድ ትዕዛዞች ሲመጡ የሚያቀርቡት እና ያ ደግሞ ተመልካቾች ወይም ደግሞ የሚስተናገዱ ሰዎች እዚህ መጥተው የሚፈልጉበት ሰዓት እንዲቀርብላቸው ምግቡ ያደርጋል እና በጣም ቆንጆ ነገር ነው። ነገር ግን አሁን ሞርኛ ፎከስ የምናደርግበት ዛሬ ስፔሻል ቁርጣችሁ ላይ እንዲሁም ደግሞ ክትፏችሁ ላይ ነው እና እንደዚህ በስጋ ነክ ነገሮች ላይ ባህላዊ ነገሮች ላይ ምን ያክል ነው? ምን ነገሮች አሉ? ዋጋቸው ምን ያክል ነው? ተመጣጣኝ ነው የሚለውን ነገር አንሳለን። መልካም። እንግዲህ የክትፎ አገልግሎታችን ስፔሻል እና ኖርማል የሚል ክትፎ ኦርደር አለን። ስፔሻል ክትፎ ሲወጣ ያው የሚወጣበት መንገድ ጎረድ የተለያዩ የቆጮ አይነት፣ አይቤ፣ ጎመን የተለያዩ ነገሮች ይኖሩታል። የዋጋው መጠን 1500 ብር ነው እያቀረብን ያለ ነው የክትፎ መጠን። ኖርማል ክትፎችን ምን ያክል ነው ግን ያለ? በጣባ ነው ወይስ እንዴት ነው? በጣባ ነው እየወጣ ያለው። ያው ከስተመር የሚፈልገው አይነት እና የሚወጣ አንዳንዴ ያው ከስተመር የሚፈልገው በጣባ ወጥቶለት አይቤ ከጎን ሊል ይችላል፣ ይቀላቀል ሊል ይችላል። ከስተመር በሚፈልገው መልኩ ነው እያቀረብን ያለ ነው። ከዛ በመቀጠል ኖርማል ክትፎም አለን። ኖርማል ክትፎ የምናወጣበት ያው ጎረድ ላይኖረው ይችላል እንጂ ሌላ ሁሉም ነገር አለው። ፕራይስ ዋጋ መጠኑ ደግሞ በ1200 ብር ነው አቅርቦት እያደረግን ያለ ነው። ኖርማሉ ሲሆን ማለት ነው። ሌላው ደግሞ ኮምቦ አለ፣ ሌሎች ነገሮችም አሉና እነሱ አዘገጃጀታቸው ምን ይመስላል? እንዲሁም ደግሞ ዋጋቸው ምን ያክል ነው? ኮምቦ ያው ኖርማል የፍስክ ምግብ አለ ወይም ደግሞ የጾም ምግብ በየአይነት እንደምንሰራው የፍስክ ሆኖ ነው ኮምቦ የሚቀርበው። የተለያዩ የስጋ አይነቶች ይኖሩታል። ለምሳሌ በቀይ ወጥ መልኩ ጥብስ ባልጫና በቀይ የተለያዩ ዱለት፣ ክትፎ ይኖረዋል። አይቤ ያለው እያንዳንዱ ነገሮች አሉት። ግማሹም ከ4 እስከ 5 ሰው ማስተናገድ ይችላል። የዋጋ መጠኑ 2500 ብር። ሙሉ ኮምቦ አለን። ሙሉ ኮምቦ ከ8 እስከ 10 ሰው መሸኘት ይችላል። ዋጋውም ያው ከ5200 እስከ 5300 ብር ነው የሚወጣው። ጥሬ ስጋውስ ቁርጥ ሲቀርብላቸው ለተመልካቾች ቁርጥ ያው እንግዲህ ለከስተመሮቹ ቪአይፒ ውጭ ላይ የምንሰጠው ተመሳሳይ የሆነ አገልግሎት ነው። ቤታችን አዲስ እንደመሆኑ መጠንም ያው ከስተመራችን ያው በሚፈልገው መጠን የሚፈልገውን ነገር አግኝቷል ወይ ለማለት ያክል ምግብ የቪአይፒ እና ውጭ ላይ የምንሰጠው የምግብ አገልግሎት ተመሳሳይ ነው። ምናልባት ያው መጠጦቹ ሊለያዩ ይችላሉ። ጥሬ ስጋ ውጭም ውስጥ ላይ የሚቀርብበት መንገድ አንድ አይነት ነው። ስፔሻል ኖርማል የሚል የጥሬ ኦርደር የለም። መልካም። ለምሳሌ የ1 ኪሎ ስጋ ተመልካቾች ቢያዙ ምን ያክል ዋጋ ሊያገኙት ይችላሉ? በ2800 ብር ሊያገኙት ይችላሉ። በ2800 ብር የ1 ኪሎ ዋጋ ማለት ነው። ኪሎ ዋጋ ግማሽ 400 ብር ማለት ነው። ተመልካቾች እንግዲህ እዚህ ሲመጡ
ጾምም ምግቦችም አሉ ብለኛል። ጾሞች በሚሆኑበት ጊዜ ጾም ምግቦች እንሰራለን። እንዲሁም ደግሞ የፍስክ ምግቦች በስፋት እንግዲህ ታቀርባላችሁ። ተመልካቾቻችን እናንተ ጋር መጥተው ማዘዝ እንዲሁም ደግሞ ሌላም የውጭ መስተንግዶ አለን ብለኛል። እሱን በምን አይነት መንገድ ሊያገኛችሁ ይችላሉ? አድራሻችሁን አሁን ያለንበት ማድረሻ በስፋት ጥቀስልኝ። አሁን ያለንበት አድራሻ ቦሌ ብራስ ምሳሌ አዲስ ይባላል የቤታችን ስም። ከኢጎ ቸርች ጀርባ ወይም ደግሞ ከዮድ አቢሲኒያ 100 ሜትር ገባ እንዳሉ ያገኙታል። በቂ የሆነ የመኪና ማቆሚያ ያለው ከኬተሪንግ አገልግሎት ጋር ፕሮግራሞችን ቢኖሩባቸው እዚህ መጥተው ፕሮግራማቸው ማድረግ ይችላሉ። እንዲሁም ደግሞ የተለያዩ አይነት ሰርቪሶችን ማግኘት ይችላሉ ብለኛል። በጣም ሰፋ ያለ መረጃ ሊሰጠኝ አመሰግናለሁ። ቴንክ ዩ። እኔም አመሰግናለሁ።